ባረከን ብለን አይተን ነበረ። ዛሬ ደግሞ የባረከን ግስ ከነእርባታው እና ትርጓሜውን የምናይ ይሆናል። ወደ ትምህርቱ ቀዳማይ አንቀጽ ባረከ ባረከ ነው። በምስክር ግን ሌላ ፍች አለው። ነገር ግን እኔ የምሰራው የምስክሩን ሳይሆን ቀጥታ የተተረጎመውንና እርባታውን አተረጓጉሙን እንዴት እንደሚፈታ በባለፈው እንደነገርኳችሁ ነው የምናየው ማለት ነው። ካልአይ አንቀጹ ይባርክ ይባርካል። ሳልሳይ አንቀጽ ወይም ዘንድ አንቀጽ የሚባለው ደግሞ ይባርክ ይባርክ ዘንድ። አያችሁ፣ ካልአይ አንቀጽ ወይም ትንቢት አንቀጽ የሚባለው ይባርክ ብሎ ይጠብቃል። ሳልሳይ አንቀጹ ደግሞ ወይም ዘንድ አንቀጹ ደግሞ ይባርክ፣ ትእዛዝ አንቀጹም ይባርክ ነው የሚሆን። እንግዲህ አበባሉንም በዚያው እየያዛችሁት መሆኑ ይገባል። የፊደል ተታሎ ወይም ፊደሎች ግን አንድ ናቸው። የሚለያዩት ካልአዩ፣ ትእዛዙ፣ ዘንዱ በአነባብ ነው። ዘንድና ትእዛዙ ግን ተመሳሳይ ናቸው ማለት ነው። ስለዚህ ትእዛዝ አንቀጹ ይባርክ ብሎ እንደ ዘንድ አንቀጹ ይባርክ ይላል ፍቺው ማለት ነው። ንዑስ አንቀጽ በምናይበት ሰዓት ወይም አርስት የሚባለው ማለት ነው ባርኮ ባርኮት ነው የሚሆን፣ መባረክ ማለት ነው። እንግዲህ የንዑስ አንቀጽ አፈታት ማድረግን የሚገልጽልን መባረክ የአንቀጹን ድርጊት ይገልጽልናል ማለት ነው። ውስጠ ዘን ወይም ሳድስ ቅጽል በምናይበት ሰዓት የወንዶች ሆኖ ነጠላ ሲሆን ቡሩክ፣ የባረከ፣ የሚባርክ፣ ይባርክ የነበረ፣ አንዳንዶች ደግሞ ባራኪ ብለው ይፈቱታል። ግን እሱ ሳልስ ቅጽሉ ሲሆን ሞር የበለጠ ይገልጽልናል እንጂ አሁን ውስጠ ዘውን ወይም ሳድስ ቅጽሉን ቡሩክ የሚለውን ባራኪ ብለን ብንቀጽል ያን ያክል ጥሩ ይሆናል ብዬ አላስብም። ምክንያቱም ሳልስ አንቀጹ የራሱን ይዞ ስለሚገኝ ማለት ነው። እንዲሁም ደግሞ የወንዶች በብዙ ሲሆን ቡሩካን ይልና የባረኩ፣ የሚባርኩ፣ ይባርኩ የነበሩ ይልልናል ማለት ነው። ውስጠ ዘ እንስት ሆኖ ወይም የአንስቶች የሴቶች ነጠላ ሲሆን ቡርክት ይሆናል። የባረከች፣ የምትባርክ፣ ትባርክ የነበረች ይልልናል ማለት ነው። በብዙ ሲሆን ደግሞ አሁንም የሴቶች ሆኖ በብዙ ቡሩካት። እንግዲህ ልብ በሉ፣ ቡርክት ያለውን ቡሩካት ነው እንጂ ያለ ቡርካት አላለም። እንግዲህ አንዳንድ የሚከራከሩ ሰዎች አሉ። ቡርክት ብሎ ቡርካት ይላል እንጂ ለምን ቡሩካት ይላል ወይም ቡሩክት ለምን አላለም ነው አባባላቸው። ግን ትክክለኛው ቡሩክ ስለሆነ ስለ ለማምጣት ቡርክት አለ እንጂ ውስጠ ዘ ወይም ሳድስ ቅጽሉ ማካከሉን ካይብ እያደረገ እንደሚሄድ ልብ ይለዋል ማለት ነው። ስለዚህ ቡሩካት ይሆናል። የባረኩ፣ የሚባርኩ፣ ይባርኩ የነበሩ ተብሎ ይፈታል ማለት ነው። መስም ቅጽል ወይም አው ባዕድ ቅጽል የወንዶች ነጠላ ዘእደው ነጠላ ሲሆን መባርክ፣ መስተባርክ፣ የባረከ፣ የሚባርክ፣ ይባርክ የነበረ። አፈታቱ ከሳድስ ቅጽሉ ጋር ተመሳሳይ ነው። የሴቶችም የወንዶችም ሲበዛም በነጠላውም ሲሆን ከውስጠ ዘ አፈታት ጋር
መስም ቅጽል ወይም ባዕድ ቅጽል የምንለው አንድ አይነት ፍቺን ነው የሚይዝልን። ምናልባት ከውስጠ ዘው ቅድም እንዳልኳችሁ ውስጠ ዘ ላይ ቡሩክ የሚለውን ባራኪ ከምንለው ይልቅ ሳልስ ቅጽሉን ወስደን ባራኪ ብንለው ሞር ቅጽልነቱን ይገልጽልናል ብያችሁ ነበር። ነገር ግን መስም ወይም ባዕድ ቅጽል ላይ ግን ባራኪ ብንለው ምንም ችግር የለውም፣ ከሳልስ ቅጽሉ ጋር ብንመስለው ማለት ነው። ወይም ተመሳሳይ አፈታት ብንሰጠው የሚለው እንዴት ይዙልኝ ነው። በባለፈ ስንሰራ መባርክ መስተባረክ ሆኖ ይህንን አገኘ ነው። እስከ 3 እስከ 2 እንዳለው ነው። ይሄ ባዕድ ቅጽል እስከ 3 ድረስ ካለው ፊደሉ ተታሎ ማያስቸግር ከሆነ እስከ 3 ድረስ ይሄድልናል። መቅትል፣ መስተቅትል፣ መስተቃትል እንዳለው። ይህ ግን ሁለተኛው ላይ መስተባረክ ስላለብን ሶስተኛውን አያመጣልንም ማለት ነው። ስለዚህ መባረክ መስተባረክ ሆኖ ያቆማል ማለት ነው። በብዙ ሲሆን መባረካን መስተባረካን የባረኩ የሚባርኩ ይባርኩ የነበሩ ተብሎ ይፈታል። ዘእንስት ነጠላ የሴቷ ነጠላ በሚሆንበት ጊዜ መባርክት መስተባርክት የባረከች የምትባርክ ትባርክ የነበረች። እንዲሁም ደግሞ የሴቶች በብዙ በሚሆንበት ሰዓት መባርካት መስተባርካት የባረኩ የሚባርኩ ይባርኩ የነበሩ ተብሎ በብዙ ጊዜ ይረባል። የሴቶችም በተመሳሳይ የሳልስ ቅጽሉን ባራኪት ብለን አማርኛው ስላልተለመደ ነው እንጂ ብንቀጽል ችግር የሚያመጣ አይደለም ማለት ነው። ሌላው የጋራ የሆነ መጠሪያ ያለው መድበል የሚባለው ነው። ባረክት የባረኩ የሚባርኩ ይባርኩ የነበሩ ባራኪዎች። በነገራችን ላይ ይህ መድበል የሚባለው ለአንድ ለብዙ ለሴት ለወንድ ተብሎ ይቀጸላል። አንዳንድ ቦታ ላይ ግን ለወንድም ለሴትም ሆኖ ለብዙዎች ተብሎ ነው በስፋት የሚነገር። ነገር ግን ጠለቅ ብሎ ሲመረመር ሊገኝበት ይችላል የነጠላ ማለት ነው። ጥሬ ዘር ቡራኬ በቁሙ ነው። በቁሙ ማለት አማርኛውም እንዳልተውሶ ቡራኬ የሚለውን ቡራኬ ወይም ምረቅ ብሎ ሊጠቀመው ይችላል ማለት ነው። በብዙ ቡራኬያት ይሆናል ማለት ነው። ምዕላድ በረከት፣ ይህም በረከት የሚለውም በአማርኛው እንዳልታስቦ ወርሶት ግዙን በአማርኛው እንጠቀምበታለን ማለት ነው። በረከት በአማርኛ ሌላ ሲኖኒም ወይም ተመሳሳይ ፍቺ ስንሰጠው ምን ሊሆን ይችላል? ጸጋ፣ ትሩፋት እንደዚህ ብለን ልንፈታ እንችላለን። ዘር ውስጠ ዘ ብለው የሚያወጡት አንዳንድ ቦታ ላይ ባሮክ ብለው ያወጣሉ። ጥሬ ውስጠ ዘውን በተመሳሳይ ባረካ ብለው ያወጣሉ ማለት ነው። ስለዚህ የባረከ ግስ በዚህን ይመስላል። በዚህ ስር የመጡ ግሶች ይህንን መስለው እንደ ባረከ ሆነው የመጡ ግሶች በዚህ አይነት እስከ መጨረሻው ድረስ ከጥሬ ውስጠ ዘው ድረስ ማውጣት ይቻላል ማለት ነው። ስለዚህ የባረከን ጨርሰናል። ቀጣይ ደግሞ የማይረከን ግስ እስከምናይ ድረስ ሰላም ሁኑ። እስከዚያው ድረስ ላይክ ሸር እያደረጋችሁ እንድትተባበሩኝ በአክብሮት እጠይቃለሁ። ደህና ሁኑ።